ገዳማውያን እየታረዱ ነው ጨክኑ ክርስቲያኖ ቤተክርስቲያኑ ወድሟል 22 ሰዎች ሞተዋል ወንበር ጠረጴዛ መሰዊያው ተሰባብረዋል ሰላም ጤና ይስጥልን ውድ የያሪኮ ሚዲያ ቤተሰቦች እንዴት ናችሁ እንዴት ከረማችኋል እኛ ደህና ነን እግዚአብሔር ይመስገን ዛሬም እንደተለመደው እንግዲህ አሰማሪና ወቅታዊ የሆኑ ቪዲዮዎችን ይዘንላችሁ መተናል በዛሬው ቪዲዮ እንግዲህ በስፋት የምናየው በዝቋላ እንዲሁም በሌሎች አረብ ሀገራት ስለተፈጸመው ኦርቶዶክሳውያን እና ክርስቲያናውያን ላይ ስለተፈጸመው ጥቃት በስፋት የምናየው ይሆናል እስቲ ወደ መጀመሪያው ቪዲዮ እናልፋለን ቤተክርስቲያኑ ወድሟል 22 ሰዎች ሞተዋል ወንበር ጠረጴዛ መሰዊያው ተሰባብረዋል አንድ አጥፍቶ ጠፊ በሶሪያ ኦርቶዶክስ ቤተክርስቲያን ላይ በከፈተው ተኩስና የቦምብ ፍንዳታ እስካሁን 22 ሰዎች ሲሞቱ 63 ሰዎች መክሰላቸው ነው የተሰማው ይህንም የሽብር ጥቃት ያደረገው ግለሰብ እንግዲህ ተኩሱን ከከፈተው ኋላ በስተመጨረሻ ልብሱ ላይ ያለውን ቦምብ በማፈንዳት ራሱን አጥፍቶታል እንዲሁ በኢትዮጵያ በዝቋላ ገዳም ለሁለተኛ ጊዜ አባቶች ተገድለዋል ይህም ክስተት የተፈጠረው ሰኔ 15 2017 ዓ.ም ላይ ነው ሶሪያ ዋና ከተማ ደማስቆ እሁድ ምሽት ነብዩ ኤልያስ የግሪክ ኦርቶዶክስ ቤተክርስቲያን አንድ በግልጽ ማንነቱ ያልታወቀ ግለሰብ መሳሪያ ይዞ በመግባት በቤተክርስቲያን ውስጥ በነበሩ ሰዎች ላይ ተኩስ እንደከፈተ በስተመጨረሻም እንግዲህ የታጠቀውን ቦምብ ራሱ ላይ እንዳፈነዳ ነው የታወቀው ይህን ጥቃት ያደረሰው ግለሰብ ከአይኤስ ቡድን ጋር ግንኙነት አለው ተብሏል ነገር ግን ይህን ድርጊት ቡድኑ ኃላፊነት አልወሰደም ትልቁ የዝቋላ ገዳም ላይ ይህን ድርጊት ያደረጉ ግለሰቦችና እንግዲህ ሰዎች በህግ መጠየቅ አለባቸው ያው እንግዲህ እንደምንመለከተው ነው አሁንም እንግዲህ ያዎች የቀጠሉ ይገኛል በተደጋጋሚ ነው እንግዲህ ዝቋላ ገዳም ላይ ለሁለተኛ ጊዜ ነው እንደዚህ ሲደርግ በባለፈው አይ ቲንክ አበመኔቱ ጭምር እንዲሁም አራት የመነኮሳት ተገድለዋል አሁንም እንግዲህ ሰኔ 15 ሁለት ብዙ ክርስቲያኖች እንዳለፉ ነው የተጠቀሰው በቁጥራቸው እስካሁን በውል አልታወቀም ግን በእውነት እንግዲህ ሰይጣን የትክክለኛውን የቤተክርስቲያንን ቦታ አይሳሳትም እንግዲህ በውጪውም በአገር ውስጥም በየቦታው ቅድስት ቤተክርስቲያን ላይ በየጊዜው ፈተና ይበዛል እኛ እንግዲህ ክርስቲያኖች በእውነት በጸሎት ልንበረታ ይገባል እና ደግሞ እንደነዚህ አይነት ነገሮች ላይ ድምጽ እየሆነን ቅድስት ቤተክርስቲያን ላይ እንደዚህ ጥቃት የሚያደርጉ ሰዎችን ወደ ህግ እንዲቀርቡ ሁላችንም የራሳችንን አስተዋጽኦ ልናደርግ ይገባል እነዚህ አባቶች ከመንግስት ጋርም ከፖለቲካም ጋር ምንም አይነት ግንኙነት የሌላቸው ራሳቸው ለእግዚአብሔር ብቻ አስገዝተው የሚኖሩ ሰዎች ናቸው እንግዲህ ሙሉ ህይወታቸውን ለእግዚአብሔር ብቻ አሳልፈው የሰጡ ናቸው እነዚህ አባቶች ዓለም በቃኝ ባለም ያለው ነገር ሙሉ ጌጡ ወርቁ አልፈልግም ብለው ወደ ገዳም የገቡ ሰዎች ናቸው ባለም ያለው እኛ የምንፈልገው ነገር ምንም አይፈልጉም ፖለቲካውን ብንል ምንም አይነት ነገር በቃኝ ብለው በገዳም ተወስነው የሚኖሩ ሙሉ ግንኙነታቸው ከእግዚአብሔር ጋር የሆኑ አባቶች መነኮሳት ናቸው እንግዲህ እየተገደሉ ያሉት ማለት ነው እንግዲህ እነዚህ አባቶች ዓለም በቃኝ ብለው እስከሄዱ ድረስ ለምንድነው የምናጠቃቸው ግንኙነታቸው ከእግዚአብሔር ጋር ነው አይደለ ምንም ከመንግስት ጋር ከምንም ጋር ግንኙነት የላቸውም ስለዚህ እነዚህ ንጹሃን አባቶች ላይ በእውነት ጉዳት ማድረስ ጥቃት ማድረስ ጥብቅ ሊወገዝ የሚገባው ጉዳይ ነው ስለዚህ ሁላችንም ክርስቲያኖች ኦርቶዶክሳውያን ይህ የሁላችንም ህመም ነው በእውነት የሁላችንም ህመም ስለሆነ ሁላችንም ይሄንን በጋራ ሆነን ልናወግዝና ልንቃወም ይገባል አቤቱ እንግዲህ መንግስትም አይ ቲንክ ይሄ ለሁለተኛ ጊዜ ነው ከባለፈው ለራሱ ተምሮ ጥበቃ ሊደረግላቸው ይገባል በቦታው ላይ ቢያንስ ሊደርስላቸው የሚችል አካል መኖር ነበረበት ያ ባለመኖሩ ይሄ ነገር አሁን በድጋሚ ሊፈጠር ሆኗል ባይዘው ለአባቶቻችን ይሄ ነገር ደስታ ነው በጣም ሰማዕትነትን መቀበል ለነሱ አክሊላቸው ነው በፊትም ጀምሮ የኖሩት ነውና ሲጀመርም ዓለም በቃኝ ብለው ራሳቸውን ገለው በስጋ ሳይሆን በነፍሳቸው እየኖሩ ያሉ ሰዎች ናቸው ለመኖር ብቻ አንዲት ተፍኝ ሽምብራና አንዲት ኩባያ ውሃ እየጠጡ በጸሎት የሚኖሩ አባቶች ላይ እንደዚህ አይነት ግድያ መፈጸሙ የሚወገዝ ነገር ቢሆንም ግን ለአባቶቻችን ሰማዕትነትን ተቀብለዋልና እግዚአብሔር አምላክ እንግዲህ ከበረከታቸው እኛን የሚያሳትፈን ለማለት እንወዳለን በሚያሳዝን ሁኔታ በትናንትናው ዕለት በደማስቆ በሲሪያ በኦርቶዶክስ ቤተክርስቲያን ውስጥ suicide bombing ተፈጽሞ ነበር ቢቢሲ ያወጣውን ዜና እዚህ ጋር እንደምትመለከቱት
ከሰዓት ቅዳሴያቸው ላይ አንድ ሰው ቦምብ ይዞ ገብቶ አፈንድቷልና ከ20 የሚበልጡ ሞተዋል ከ60 የሚበልጡ ደግሞ እንደቆሰሉ እየተናገረ ነው ይሄን ደግሞ የፈጸመው እስላም ነው እየተባለ ነው ይሄን የፈጸመው እስላም ነው ጂሃዲስት ነው ተብሎ እየተነገረ ነው የሚል አይነት ነገር ነው አጥቷል ቢቢሲ አናሊዝ በጣም የሚያስገርምኝ አምላክን አገለገልን ብለው አንዳንድ ሰዎችን እየሄዱ ሲገርሉ ምናምን የጌታን ቃል ነው የሚያስታውሰኝ ዮሐንስ ወንጌል ምዕራፍ 16 ላይ ያለው የሚገርሏችሁ ሁሉ አምላክን እንደሚያገለግሉ የሚመስልበት ዘመን ይመጣል ብሎ ነበር ጌታ ኢየሱስ የሚገርሏችሁ ሁሉ አምላክን እግዚአብሔርን ያገለገሉ እንደሆነ የሚመስልበት ጊዜ ይመጣል ይለና ነገር ግን አብንና እኔን ስለማያውቁ ማለት ይሄ አስቀድሞ የተነገረው ለአይሁድ ያለው ግን ለነዚህ ሰዎች ይሆናል አገለገልን ብሎ አምላካቸውን ክርስቲያኖችን በመግደል ይታወቃሉ አንዳንዴና እንግዲህ ጌታችን አስቀድሞ በወንጌል የተናገረው ሁሉ እየተፈጸመ ይገኛል አስቀድሞ ስለ ስሜ ተጠላችሁ ትሆናላችሁ ብሎ ነበር እንዲው መከራ ሁሉ ይመጣባችኋል ብሎ ነበር እንግዲህ እቺ አንዱቷ ቤተክርስቲያን በክርስቶስ የተመሰረተችው ቤተክርስቲያን በዓለም ዳርቻ ሁላ ስላለች እሷን ቤተክርስቲያን ደግሞ ሰይጣን ያውቃታልና በየቦታው ክርስቲያኖች ላይ እንደዚሁ መከራ ይበዛል ማለት ነው አሁን እንግዲህ ወንድማችን እንዳለው ነው እስቲ ከዚህ በመቀጠል ደግሞ ከዮሐንስ ወንጌል ምዕራፍ 15 ላይ ያለውን ቃል ወንድማችን ያነብልናል ዓለም ቢጠላችሁ ከናንተ በፊት እኔን እንደጠላኝ ይወቁ ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላደላችሁ ስለዚህ ዓለም ይጠላችኋል ባሪያ ከጌታ አይበልጥም ብዬ የነገርኳችሁን ቃል አስቡ እኔን አሳደውኝ እንደሆነ እናንተም ደግሞ ያሳድዳችኋል ቃሌንም ጠብቀው እንደሆነ ቃላችሁን ደግሞ ይጠብቃሉ ዳሩ ግን የላከኝን አያውቁምና ይሁሉ ስለ ስሜ ያደርጉባችኋል መጥቼ ባልነገርኳችሁስ ኃጢያት ባልሆነባቸው ነበር አሁን ግን ለኃጢያታቸው ምክንያት የላቸውም እኔን የሚጠላ አባቴን ደግሞ ይጠላል ሌላ ሰው ያላደረገውን ሥራ በመካከላቸው ባላደረኩ ኃጢያትን ባልሆነባቸው ነበር አሁን ግን እኔንም አባቴንም አይተውማል ጠልተውማል ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል እናንተ ደግሞ ከመጀመሪያ ከኔ ጋር ኖራችኋል ተመሰክራላችሁ ዮሐንስ ወንጌል ምዕራፍ 15 ከቁጥር 18 ጀምሮ እስከ መጨረሻ ያለው ቃል በእውነቱ እንግዲህ ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁንልን አሜን እንግዲህ እንደተመለከተው ነው በወንጌሉም ላይ እንግዲህ ጌታችን ኢየሱስ ክርስቶስ አስቀድሞ የተናገረው ነገር ነው በሕጋቸውም በመጻፋቸውም እንግዲህ እኛም ማሳደድ ክርስቲያኖችን መግደል ለአምላካቸው ጥሩ ያደረጉ የሚመስላቸው አካላት አሉ ለነሱ ደግሞ ልቦና እንዲሰጣቸው ከጸልይላቸዋለን እውነት ነው እንግዲህ እኛ ሀገራችን በሰማይ ነው የክርስቲያን ርሱ እንደው በምድር አይደለምና ተስፋችንም ሙሉ ነገራችን በሰማይ ነው ስለዚህ የሰማያዊ ተስፋ ያለን ሰዎች ስለሆነን በምድር እንደዚህ አይነት መከራ ቢደርስብንም እንደው ይሄን ያህል በጣም ምን ከፋ አይነት ሰዎች አይደለም ምክንያቱም ተስፋችን ክርስቶስ በሰማይ ስለነገረን ማለት ነው ጌታም በቃሉ እንግዲህ እናንተም እስከ መጨረሻው ከኔ ጋር ነበራችሁና ተመሰክራላችሁ ስላለ እኛም በእውነት እስከ መጨረሻ ከርሱ ጋር ጸንተን ለመመስከር ሁላችንንም ያብቃን ገዳማውያን እየታረዱ ነው ጨክኑ ክርስቲያኖች ጽኑ በሃይማኖታችሁ ገደሉ ማተብ ስላሰሩ እንግዲህ አሁን የሰማታቱ ዘመን እየመጣ ነው በግልጽ ማለት ነው ያሰለፉ ሲደረግ የነበረው አሁንም በገዳማውያን ላይ እንደዚህ በግልጽ እየተደረገ ነውና ሁላችንም በእምነታችን ልንጸናና ልንበረታ ያስፈልጋል እንደዚህ አይነት መከራ ሲመጣብን ይበልጥ በእምነታችን ላይ ልንጠነክር እንደው ክርስቲያን እንደሚስማር ነው ይባል የለ ሚስማር በተመታ ቁጥር እየተነከረ እንደሚመጣ ሁሉ ክርስቲያንም ላይ መከራ በመጣበት መከራ በበዛበት ቁጥር በእምነቱ እንደዛው እየበረታ እየተነከረ ይመጣልና ስለዚህ እኛ ክርስቲያኖች በእውነት ክርስቶስን የክርስቶስ ተከታዮች ስለሆነን ክርስቶስን ተስፋ ያደረግን መንግስተ ሰማያትን ተስፋ ያደረግን በእምነታችን በዛው ልክ ልንበረታ ልንጠነክር ይገባል ማለት ነው ስለነዚህም ስለታረዱ ሰማዕ ስለሆኑ አባቶች ድምጽ ልንሆን ይገባል በእውነት እንግዲህ የዛሬውን ቪዲዮዎችንን የምንጨርሰው ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 8 ከቁጥር 36 ላይ ባስቀመጠልን ቃል ነው ቃሉም እንደዚህ ይላል እንግዲህ ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው በዚህ ሁሉ ግን በወደደን በርሱ ከአሸናፊዎች እንበልጣለን ይላልና ይሄን ቃል በማሰብ እኛ ኦርቶዶክሳውያን ልንጸና ይገባል ለማለት እንወዳለን እንግዲህ የዛሬው ቪዲዮዎቻችንን በዚሁ ጨርሰናል እንድንጸና እንግዲህ የዛሬው መልእክታችን ነው የዩቲዩብ ቻናላችንን ሰብስክራይብ ላይክ እንዲሁም ሼር በማድረግ
ሐሳብ አስተያየታችሁን ደግሞ በኮሜንት መስጫው ቦታ ላይ እንድታስቀምጡልን ከወዲሁ እናሳስባለን። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልን።